የተወደዳችሁና የተከበራችሁ የጥበብ አካዳሚ ቻናል ተከታታዮች በያላችሁበት ሰላማችሁ ይብዛ እያልን ርቀት ጊዜና ቦታ ሳይገድበን ዘመኑ ባፈራው ቴክኖሎጂ በመታገዝ ማለትም በኢሞ፣ በዋትሳፕ፣ በቴሌግራም እንዲሁም በሌሎች ሶሻል ሚዲያ አማራጮችን በመጠቀም ትምህርት በኦንላይን በማስተማር ላይ እንገኛለን። የምናስተምራቸው የትምህርት አይነቶች አማርኛ፣ እንግሊዘኛ፣ ሂሳብ እንዲሁም ሌሎች የትምህርት አይነቶችን ያካትታል። መማር የምትፈልጉ ሁሉ ከታች ባለው ስልክ በመደወል መማርና መከታተል ትችላላችሁ። የጥበብ አካዳሚ ቻናል። ተወደዳችሁና የተከበራችሁ የቋንቋ አካዳሚ ቤተሰቦች ሰላም ለእናንተ ይሁን እያልሁ በዛሬው ዕለት ደግሞ ይዤላችሁ የመጣሁት ቃላት ምስረታ። ከዚህ በፊት ሆሄያትን ወይም ደግሞ የአማርኛ ፊደላትን ከመጀመሪያው እስከ መጨረሻው ያሉትን አይተናል። ዛሬ ደግሞ ቃላት ምስረታ በሚል ርዕስ ባለ ሁለት ሆሄ እና ባለ ሶስት ሆሄ ቃላትን እየመሰረትን እያነበብን የምናይ ይሆናል። በአየናቸው ሆሄያትን በማገጣጠም ቃላትን እንዴት መመስረት እንደምንችል እና ባለ ሁለት ሆሄ ቃል፣ ባለ ሶስት ሆሄ ቃል ለዛሬው የምናይ ሲሆን ወደ ዕለቱ ትምህርት ሲሄድ ባለ ሁለት ሆሄ ቃላትን በመጀመሪያ እናያለን። በመጀመሪያ ባለ ሁለት ሆሄ ቃል፣ ባለ ሁለት ሆሄ ቃል ማለት ሁለት ፊደል ብቻ ያለው ቃል ማለት ነው። ስለዚህ እንዴት እንደምንመሰርትና እንዴት ማንበብ እንደምንችል እንከታተል። እሺ፣ የመጀመሪያው ስታዩት መጀመሪያው ላይ ይሄ የምታዩት ቃል መጀመሪያ ፊደሉን እያንዳንዱ እንጠራዋለሁ፣ ከዚያ አጋጥሚ ያነባዋለሁ። ቡ ና፣ በአንድ ላይ ቡና፣ ቡና። ቀጥሎ ያለው ደግሞ ቀ ማ፣ በአንድ ላይ ስጠራው ቀማ የሚል ቃል አገኛለሁ። ይሄኛው ደግሞ ይሄ የምታዩት ሙ ዝ፣ በአንድ ላይ ሙዝ፣ አጋጥሜ ስጠራው ሙዝ። እዚህ ስታዩት ደግሞ ይሄኛው ሄ ደ፣ በአንድ ላይ ሄደ። እዚህ ጋር ስታዩት ደግሞ መ ጣ፣ በአንድ ላይ መጣ። ደግመዋለሁ፣ መጣ። እሺ፣ ወደዚህኛው ስንመጣ ደግሞ ከዚህኛው ላይ የሚታዩት የመጀመሪያው ፊደል ለ ማ፣ በአንድ ላይ ለማ። ደግመዋለሁ፣ ለማ። ከዚህ ስታዩት ደግሞ ሰ ጠ፣ በአንድ ላይ ሰጠ፣ ሰጠ። ይሄኛው ደግሞ ቀ ረ፣ ቀረ። ደግመዋለሁ፣ ቀረ። እዚህ ጋር ደግሞ ሰ ፋ፣ በአንድ ላይ ሰፋ። ደግመዋለሁ፣ ሰፋ። ይሄኛው ስታዩት ደግሞ ጨ ው፣ በአንድ ላይ ጨው። ደግመዋለሁ፣ ጨው። እሺ፣ ወደዚህኛው ስትመጡ እዚህ ጋር ያለው ቃል ደግሞ ባለ ሁለት ሆሄ ቃል። እነዚህ በሙሉ እዚህ የምታዩቸው ባለ ሁለት ሆሄ ቃላት ናቸው። እሺ፣ ስ ራ፣ በአንድ ላይ ስራ፣ ስራ። ይህ የምታዩት ደግሞ ሎ ሚ፣ በአንድ ላይ ሎሚ። ደግመዋለሁ፣ ሎሚ። ይሄ በሶ፣ በአንድ ላይ በሶ፣ በሶ። ይሄኛው ደግሞ ቤት፣ በአንድ ላይ ቤት። ደግመዋለሁ፣ ቤት። ይሄ ቆ ሎ፣
በአንድ ላይ ቆሎ። እደግመዋለሁ፣ ቆሎ። እሺ ይህኛው ስናየው ደግሞ አ ዞ በአንድ ላይ አዞ። ደግመዋለሁ፣ አዞ። ይህኛው የምታዩት ቃል ደግሞ ሮ ጠ በአንድ ላይ ሮጠ። እደግመዋለሁ፣ ሮጠ። ይሄ ደግሞ ሰ ፊ በአንድ ላይ ሰፊ። እደግመዋለሁ፣ ሰፊ። ይሄ የምታዩት ደግሞ ቢ ጫ በአንድ ላይ ቢጫ፣ ቢጫ። ይሄ ደግሞ ሶ ፋ በአንድ ላይ ሶፋ። እደግመዋለሁ፣ ሶፋ። እነዚህ የምታዩቸው ደግሞ እነዚህኛዎቹ ባለ ሶስት ሆሄ ቃል ይባላሉ። ባለ ሶስት ሆሄ ቃላት ናቸው። ባለ ሶስት ሆሄ ቃል ነው የመሰረቱት። ከዚህ በፊት ያየነው ባለ ሁለት ሆሄ ቃል ነው። አሁን ደግሞ ባለ ሶስት ሆሄ ያለው ቃል ማለት ነው። እሺ እነዚህም በጋራ እናያለን። ነ ብ ር በአንድ ላይ ነብር። እደግመዋለሁ፣ ነብር። ይሄ ደግሞ ቀ በ ሮ በአንድ ላይ ቀበሮ። እደግመዋለሁ፣ ቀበሮ። ይሄ ፈ ረ ስ በአንድ ላይ ፈረስ። እደግመዋለሁ፣ ፈረስ። ቀጥሎ ያለው ደግሞ በቅሎ በአንድ ላይ በቅሎ። እደግመዋለሁ፣ በቅሎ። ቀጣይ ቀሚስ በአንድ ላይ ቀሚስ። እደግመዋለሁ፣ ቀሚስ። ቀጣይ ያለው ደግሞ ሳሙና በአንድ ላይ ሳሙና። እደግመዋለሁ፣ ሳሙና። እሺ ቀጣይ ያለው ደግሞ ይሄ የምታዩት የመጀመሪያዋ ካሮት በአንድ ላይ ካሮት። እደግመዋለሁ፣ ካሮት። ቀጣይ ያለው ደግሞ ድንች በአንድ ላይ ድንች። እደግመዋለሁ፣ ድንች። ቀጣይ ያለው ፓፓያ ፓፓያ። እደግመዋለሁ፣ ፓፓያ። ቀጣይ ያለው ደግሞ ዘይት በአንድ ላይ ዘይት። እደግመዋለሁ፣ ዘይት። እሺ ቀጥሎ ያለው ደግሞ ልብስ በአንድ ላይ ልብስ። እደግመዋለሁ፣ ልብስ። ቀጣይ ምግብ በአንድ ላይ ምግብ፣ በአንድ ላይ ምግብ። እሺ ቀጣይ ያለው ባለ ሶስት ሆሄ ቃል ፍየል በአንድ ላይ ፍየል። እደግመዋለሁ፣ ፍየል። እሺ ቀጣይ ያለው ደግሞ ዋልያ በአንድ ላይ ዋልያ። እደግመዋለሁ፣ ዋልያ። እሺ ይሄኛው ደግሞ ድመት በአንድ ላይ ድመት። እደግመዋለሁ፣ ድመት። ይሄኛው ደግሞ ፍራሽ በአንድ ላይ ፍራሽ። እደግመዋለሁ፣ ፍራሽ። ቀጣይ ያለው ሸሚዝ
በአንድ ላይ ሸሚዝ። እደግመዋለሁ ሸሚዝ። ቀጣይ ያለው ጃኬት ጃኬት። እደግመዋለሁ ጃኬት። እሺ ቀጣይ ያለው ደግሞ ባለ ሶስት ሆሄ ቃል ቀበቶ። በአንድ ላይ ቀበቶ። እደግመዋለሁ ቀበቶ። ቀጣይ ምላጭ። በአንድ ላይ ምላጭ። እደግመዋለሁ ምላጭ። እሺ ይሄ ደግሞ ግንድ። በአንድ ላይ ግንድ። እደግመዋለሁ ግንድ። እሺ ቀጣይ ያለው ጎመን ጎመን። ደግመዋለሁ ጎመን። ቀጣይ ያለ ሰሊጥ። በአንድ ላይ ሰሊጥ። እደግመዋለሁ ሰሊጥ። እሺ ቀጣይ ያለው ደግሞ ሚዛን። በአንድ ላይ ሚዛን። ደግመዋለሁ ሚዛን። እሺ በዛሬው ቪዲዮያችን ያየነው ቃላት ምስረታ የቃላት ምስረታን ባለ ሁለት ሆሄ ቃል እና ባለ ሶስት ሆሄ ቃል እንዴት መመስረት እንደምንችል እና እንዴት ማንበብ እንዳለብን እያንዳንዱን ቃል በቃል እያነበብን አይተናል። ስለዚህ ይህን ቪዲዮ በደንብ ተከታተሉትና ብታዩት ቃላትን እንዴት ማንበብ እንደምትችሉና እንዴት ሆሄያትን እያንዳንዱን ለይታችሁ ማወቅ እንደምትችሉ የሚያስረዳ መሆኑን ትገነዘቡበታላችሁ። ስለዚህ ቪዲዮውን ብታዩት ትማሩበታላችሁ፣ ታተርፉበታላችሁ። ላይክ እና ሼር ማድረግ አይዘነጋም። መልካም ቀን፣ መልካም ጊዜ። ነገ በሌላ ቪዲዮ ውስጥ ከምንገናኝ መልካም ጊዜ ይሆንላችሁ።